ዋናውን ሳሎን እናገኛለን። ዋናው ሳሎን ደግሞ የራሱ የሆነ ኦፕን ኪችን ያለው ሲሆን ከዋናው ሳሎን አጠገብ ደግሞ ሌላ ሻወር ሽንት ቤት እናገኛለን። እዚህ ጋር ደግሞ አንድ ራሱን የቻለ መኝታ ቤት አለን። ይህም እንደምታዩት ራሱን የቻለ ቁም ሳጥን ያለው ነው። ቤቱ ዋናውን ሳሎን እናገኛለን። ዋናው ሳሎን ደግሞ የራሱ የሆነ ኦፕን ኪችን ያለው ሲሆን ከዋናው ሳሎን አጠገብ ደግሞ ሌላ ሻወር ሽንት ቤት እናገኛለን። እዚህ ጋር ደግሞ አንድ ራሱን የቻለ መኝታ ቤት አለን። ይህም እንደምታዩት ራሱን የቻለ ቁም ሳጥን ያለው ነው።